አቤት 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 ምን ብዬ ልንገራችሁ? ምን ብዬ ልጆች መጡ በቃ። ሰላም ሰላም የሁለቴ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ነው። ይሄንን አብረን እንሰራለን ማለት ነው። የዚህ መጨረሻ እናያለን ማለት ነው። ማንጎ 5 ኪሎ ነው። በርበሬ ተቀላቅሎ የሚሰራውን ታውቃላችሁ? አያችሁት? እጄን አሞኝ እኮ ነው። እስቲ ለምን አልቀርጸውም ብዬ ጀመርኩት እላችኋለሁ። እንዴት ናችሁ? በተረፈ ሰላም ናችሁ ወይ? ደህና ናችሁ ወይ? ስራ፣ ጤና ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? እዩት 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 እዩት፣ ጥንካሬው እዩት። በጣም ብቻ ከባድ ነው እላችኋለሁ። መጨረሻውን አብረን እናያለን። አያችሁት? ቤተሰብ ጨረስኩት። ይኸውላችሁ በጣም ከባድ ነው። ይሄ ደግሞ ፍሬው ነው። ይሄንን ከውስጡ ንቅል አድርጋችሁ እንደዚህ አይነት ጥቁር አይነት ካለ እንደዚህ አይነት ነገር ደግሞ አይሆንም። እንደዚህ እንትን አይሆንም ማለት ነው። ይኸውላችሁ አሁን ሊጨርስ ነው። ይሄንን መጀመሪያ ይሄንን ሁሉ ከውስጡ ካወጣችሁት በኋላ ነው ማለት ነው የምትከትፉት። ይሄንን አሁን እነኛንም አያችሁት? ውስጣቸው ቀይ ሆነው አሉ። እነርሱ አሁን ያበላሻሉ ማለት ነው ቢጨመሩ። የግድ ሁሉም እንደዚህ ነጭ መሆን ነው አለበት። ነጭ ነጭ ማለት ነው። እንደዚህ ነጭ መሆን ነው ያለበት። አሁን ይሄንን እንትን ብዬ እንትኑን አሳያቸዋለሁ። ቅመሞቹን ማለት ነው። ቅመሞቹን አብረን እንፈጫለን። ይሄንን ከትፌ ለማላስ ማለት ነው። የሁላችሁ ቤተሰብ አሁን እዚህ ላይ ይሄንን ዘይቱን ማለት ነው ይሄንን ሞቅ እናደርጋለን ማለት ነው። አምስት መቶ 1 ሊትር ነው። 1 ሊትር ሲሞቅ ደግሞ እንትኑን እንጨምራለን ማለት ነው። አያችሁት ቤተሰብ? ይሄንን ነጭ ሽንኩርት ከዚች ጋራ ፈጨዋለሁ። ከዚህ ጋራ ማለት ነው። እዛ አያት ከዚች ጋራ ይፈጫል ማለት ነው። የኛ ቤተሰቦች ሳውራ የሆነውን ነገር ስለሚወዱ ነው እንደዚህ ብዙ የሚጨምረው ማለት ነው። ልፍጫና ሊመለስ ሁላችሁ ቤተሰብ ልናቀላቅል ነው። ያችሁ ይሄን ካሽሜሪ አሁን ጫው እንጨምራለን። 5 ኪሎ ነው ብያቸዋለሁ። 1 2 3 4 5 ማንኪያ። ከዛ እርድም ይገባል ማለት ነው። እርድ ደግሞ 1 2 ስላልሞላ ነው የሚጨምረው ማለት ነው። ይኸው 2 ማንኪያ። ከዛ ይሄ ደግሞ ካሽሜሪ 1 2
3 ከዛ ይሄኛው ደግሞ ቅድም ያሳያችሁ የለም ፈጭቼ ነው እንትኑን ደረቁን እንትን ምንድነው በርበሬ ማለት ነው። ከሱም አሁን 3 ጨምራለሁ ማለት ነው። ከዛ 1 2 3 ከዛ አቀላቅላለሁ ማለት ነው። ከዛ ደግሞ ምንድነው እሱ ከዛ ደግሞ ቅድም የፈጨሁትን ነው ነጭ ሽንኩርቱ አወጣዋለሁ። ስልኩን በአንድ ስልክ በእጄ ስለያዝኩት ነው እኮ ይኸውላችሁ እንደዚህ ከዛ አቤት አቤት ገንፎ ነው ኑ ብሉ። እስቲ አበረታቱኝ ውዶች፣ ዝም አትበሉ፣ እርስ በራሳችን እንደጋገር። መጀመሪያም እምቢ ብለዋል አያድግም ምን አይልም። እስቲ አሁን ደግሞ እዚህ ጋር መሀሉን እንደዚህ ክፍት እናረግና ያንን ቅጠሉንና የሞቃ ዘይት በላዩ ላይ ድርግም እናደርጋለን። አያችሁት ቤተሰብ? አሁን ይሄንን ነጭ ሽንኩርት ከዚህ ጋር ነው አብሬ የሚፈጨው ማለት ነው። አብት ሳይድ ቢንገር ከዛ ፈጨዋለሁ ማለት ነው አንድ ላይ። ሰብ ይኸውላችሁ አሁን ማንጎን ቆርጬ ጨርሻለሁ። አሁን እዚህ ጋር ይሄኛው እንትን አለኝ ማለት ነው። ፈጨዋለሁ በማሽን። ይሄኛው ይሄ ከሙን ሲድ፣ ይሄ ደግሞ አብሽ፣ ይሄ ማስተርድ ሲድ፣ ይሄ ደግሞ ሊፕስ፣ ይሄኛው ማለት ነው። ከዛ ኦርጋኒክ ሳንፍላወር ኦይል 8 ፍሬ ነጭ ሽንኩርት። ከዛ ይሄንን ሁሉ አሁን ከዚህ እንትን ይሄና ይሄ ይፈጫል። ፈጨዋለሁ ይሄንም ማለት ነው። ይሄ ከዛ ይሄ አይፈጭም። ይሄ እንትን ከሙን አይፈጭም ማለት ነው። ከዛ ይሄንን ፈጨዋለሁ፣ ይሄንን አጥበዋለሁ ማለት ነው። ከዛ ተመልሰን እንገናኛለን እላችኋለሁ እኔ ውዶች። እስቲ ተከታተሉ። ከዛ አያችሁ ይኸው ቅጠሉን ጨምራለሁ። አሁን እዚህ ላይ ነው እንትኑ የሚገባው ማለት ነው። የፈላ እንትን ዘይትና አሁን እዚህ ላይ ከሙን ጨምራለሁ። ይሄን ያልተፈጨው ይሄ ደግሞ የተፈጨ ነው። ማስተርድ፣ ኮሪያንደር፣ አብሽ 1 2 3
4 አያችሁ። ፈልቷል ማለት ነው። አረጋው እንዳይቃጠል አንስቼ እዚህ ላይ በስማ ኦ ማይ ጋድ ከዛ ሚክስ አቤት ሽታው ጀመረ ቤተሰብ። የሚገዛ ሰው ካለ ወደዚህ ሹክ አድርጉ። ከዛ ይህንን ይመስል ነበረ። እንትኑ ላይ ሲጨምር ደግሞ አሳያችኋለሁ። ይኸው ይኸውላችሁ አሁን ብሉ ብሉ ይላል። አይደል? ይኸው ይህንን ይመስል ነበረ። ቤተሰብ አያችሁት? ባለፈው የሰራሁትን ከፍቼ ላሳያችሁ። እንደው መብላት እራሱ ተጀመረ ማለት ነው። አቤት 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 አቤት! አያችሁት? ደረሳ ደረሳ። ዛሬ በልተዋል። አያችሁ? መብላት ተጀመረ። አቤት ማንጎ በእንደዚህ አይነት ሁኔታም ይበላል። እንደዚህም አይነት ሁኔታ ይበላል። አያችሁ? አቤት 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 አቤት! ምን ትላላችሁ? አስተያየት ስጡ፣ አስተያየት ስጡ። ይህ እውነት በዛ ላይ ሽታው አብሽ ስላለው ማለት ነው። በእውነት ይሄኛው ቅጠልም በጣም ነው እንትን የሚያደርገው። የሚገርማችሁ ነገር ከአንዱ ወደ አንዱ መቀነስ ነው። ካልሆነ ዘይቱ ወደ ላይ እየመጣ እንዳይፈስ ቼክ ማድረግ ማለት ነው በየጊዜ። አያችሁት? አቤት 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 አቤት! በጣም ነው የሚጣፍጠው እውነት ከሩዝ ጋር። አሁን ከዚህ ትንሽ ዘይቱን ወደዚህ ከዚህ ወደዚህ አለ አንዱ ከዚህ ወደዚህ። አያችሁ? አቤት 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 አቤት! ከዛ እንደዚህ እያደረጋችሁ ቼክ ማድረግ ይህንን ይመስል ነበረ እላችኋለሁ። ቤተሰብ ላይክ ሳብ እያደረጋችሁ አበረታቱኝ። እስቲ ያበረታቱን። እርስ በራሳችን እንበርታ፣ እንደጋገፍ፣ እንደግ ማለት አያችሁ ታየ ዋው